በ1306 ትምህርት ቤት አንድም ተማሪ አላለፈም ማለት የገባው ሰው አለ ሊያስረዳኝ የሚችል? አንዲት እናት ቤት ውስጥ ነው ዜናውን የሰሙት። በ1306 ትምህርት ቤቶች አንድም ተማሪ አላለፈም ሲሉ እቤቱ ነው አገር ተረካቢ ጠፋ፣ አገር ተረካቢ ጠፋ፣ አገር ተረካቢ ጠፋ፣ አገር ተረካቢ ጠፋ ሲሉ ባለቤታቸው ከኋላ ለእሱ አታስቢ እነሱም አያስረክቡ። ድሮ ለአንድ ትምህርት ቤት ውስጥ ማለት ነው ግማሽ ተማሪ እንኳን ከወደቀ መምህሩን የወደቀው ነው የሚባለው። ድሮ ግማሹን ተው ከ10 ተማሪ በላይ ከወደቀ የመምህር ይጣራ ነው የሚባለው። በዚህ አካሄድ ስናየው አሁን እኔ የትምህርት ሚኒስቴር ብሆን እኔ ይሄን አይደለም አንድ ሺህ ለማን ነው ደሞዝ የምከፍሉት? እናንተስ ለእናንተስ መከፈሉ አይገባም? ትምህርት ሚኒስቴር የለም ሙቷል እያሉት እኔ እንደዚህ አይነት ውርደቴን እኔ በክብር አልናገርም። እውነት ለመናገር አንድ መምህር ጓደኛ አለኝና አሜን እኔ እኮ ጨዋታሽ ይመቸኛል ይለኛል። እኔ እኮ ጨዋታሽ ይመቸኛል አሜን ምን ዋጋ አለው? መንግስት በለጠሽ ምን ዋጋ አለው? አንተ መንግስት የሚጮተው ጨዋታ መስሎ ነው። እዚህ ጋር ሀገር ለማሳደግ ነው ይላል። እዚህ ጋር ማለት ነው ለሀገር እድገት የሆኑ ሙያዎችን ዙሪያቸው እውነት ነው። ለምሳሌ መምህር እንዴት መሰለ የሚመለመለው 12ኛ ክፍል ውጤት የመጣላቸው ጎበዝ ተማሪዎች ኢንጂነሪንግ ያጠናሉ፣ ላው ያጠናሉ፣ ጆርናሊዝም ያጠናሉ፣ ሜዲሲን ያጠናሉ። ከዛ የወደቁት ይሰበሰባሉ። ውጤት የቀረባቸው ተሰብስበው መምህር ይሆናሉ። ወዳቂ ትውልድ እንዲቀርጹ ማለት ነው። አንዳንድ ዲግሪ ይዘው የሚያስተምሩ አሉ። እነሱም ያው አማራጭ ሲያጡ ነው የሚገቡት። እኔ አይደለሁም በልልም ብሎኝ ነው መምህር ማለት ነው። በጣም አሁን ለምሳሌ ይሄ የኔ ጓደኛ ማለት ነው ልክ ደሞዝ ሲቀበል በር ላይ ከሱቅ ምናምን አንዳንድ ዱቤ ስለሚወስድ ዱቤ የሰጠው ባለ ሱቅ ጥሩ የብር ያበደሩት ሰዎች የቤት አከራዩ ይጠብቁታል። ደሞዙ ቤት ድረስ ስለማይደርስ ሊቀበሉት ማለት ነው። ከዛ ወር ሙሉ ተማሪ ባጥር እንዳይዘል ሲጠብቅ የከረመው መምህር ራሱ ባጥር ዘሎ ይጠፋል። ሚስተር ወረደ መምህር በነገራችን ላይ የመንግስት ሰራተኛ የመምህር ብቻ ሳይሆን የመንግስት ሰራተኛ ደሞዙን ስትሰሙትና እጃቸው ሲደርስ አሳ ባህር ውስጥ እያለና ወጥቶ ማለት ሙቶ ነው ያከለኝ ደሞዝ ስትሰማው ነፍስ አለ 14 ነኝ 12 ከ15 ለከዛ ማለት ነው ታክስ ፔንሽን የማይቆርጡባቸው ነገር ማለት መንግስት ከደሞዝ ላይ ጸጉሩን ራሱ ቢቆርጥ ደስ ይለዋል። ቆርጣው ነው ጋር ህፃን ልጅ የጠባው ጀላቲ ነው የሚመስለው እጅ ላይ ሲገባ። ለዚህ ነው በዚህ ነው የተቀጠርኩት። በዚህ ነው ተስማማው።